አፄ ኃይለ ሥላሴ ሞሶሎኒን የጣሉት በመሳሪያ አይደለም። እንግሊዝ ሀገር ገጠራማ ውስጥ ከሰል እንኳን መግዣተው ያ ትልቅ ሀገር መሪ ቀዝቃዛ ቤት ተቀምጠው 5 ዓመት እያነቡ ነው ሞሶሎኒን መገልበጥ የቻሉት ጣሊያንን ከሀገር ማባረር የቻሉት። ወደው 3 ዓመት ባልሞላ ጊዜ ውስጥ ሞሶሎኒ ተዘግዝቆ የተሰቀለው ሮም ውስጥ በኃይለ ሥላሴ ሌላ ጥበብ አይደለም። ንስሐ ገብተው በማልቀሳቸው አፄ ኃይለ ሥላሴ ሞሶሎኒን የጣሉት በመሳሪያ አይደለም። እንግሊዝ ሀገር ገጠራማ ውስጥ ከሰል እንኳን መግዣተው ያ ትልቅ ሀገር መሪ ቀዝቃዛ ቤት ተቀምጠው 5 ዓመት እያነቡ ነው ሞሶሎኒን መገልበጥ የቻሉት ጣሊያንን ከሀገር ማባረር የቻሉት። ወደው 3 ዓመት ባልሞላ ጊዜ ውስጥ ሞሶሎኒ ተዘግዝቆ የተሰቀለው ሮም ውስጥ በኃይለ ሥላሴ ሌላ ጥበብ አይደለም። ንስሐ ገብተው በማልቀሳቸው ወግፈታ ለሳቸው ተቃላችሁ 1000 ዓመት ወደ ኋላ ህዝብ መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው ወደ ውስጥ ገባ ብትመላችሁ ብትገቡ ስብታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የኦሪቱ ሥርዓት ነው ይመስላል ግባሹ። ወቀፈና ሰዱሪ ከኩሞ ፋኪስ ተሰጥቷል። አዲስ ኪዳን ነው የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ዋጋችን ላይ የተሰራ ያለው። ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ታየው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቃውንት ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ በሪፈቻስ የሚደረገው። ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። አይ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ። ኦሮሞ አይስማማኝም። ምክንያቱም ልክ የሂትለር አንነስ ብሎ ጀርመንን በሶሻሊስት ፓርቲው አስተሳሰብ ልክ ጀርመን መሆን ፓርቲው መምሰል ነው። ፍጡሩ ራሱ ከፓርቲ የተገኘ ማስመሰል ማለት ነው። አሁንም ኦሮሞ ከኦሮሞማ የተገኘ የ50 ዓመት የነ ኦነግ ስራ አሁን ትግራዋይነት ለምሳሌ የህዋት ሐሳብ ልኬት ነው እንጂ ትግሬ ማለት ልክ እንደዛ አሁን ኦሮሞ የሆነ ያለው ኦሮሞማ ነው። ኦሮሞማ ካልት ነው፣ እምነት ነው። ስለዚህ እኔ አሁን አማራ
ሊሆን ይችላል ማለት ነው እንዴት ነው ሊሆን የሚችለው ደምና አጥንት ካልሆነ ነው አማራም ሆነው የት ነው አማራም ሆነው አማራነት ለሚባል እሴት አማራ አይደለም ያልኩት አማራነት ለሚባል እሴት እሱ ምንድነው ሰባዊነት ፍትህ ታሪካዊነት እነዚህ ነገሮች ናቸው እና ህገ እግዚአብሔርን መከተል ማለት ነው ኢትዮጵያዊነት ህገ እግዚአብሔርን ከተከተለ ሰው ምን ይሆናል ወደ አዳም ወደ አባቱ ይመለሳል ከትርክት ከከልት ነፃ ይሆናል ማለት ነው በሆነ የማንነት ሳጥን ውስጥ መቆለፍ አይችልም ለዚህ ነው የአማራ ትግል አሁን አማራ ተብሎ መነገር ያለበት በአማራነት እሴቱ ነው በደሙ አይደለም በአማራነት እሴቱ ነው እንደሱ ሲሆን ኢትዮጵያ ውስጥ ያለ ሰው ሁሉ ምን ይሆናል ሰውነት ሰባዊነትና ፈሪሃ እግዚአብሔር እስካለው ድረስ ሰው ሁሉ አማራ ይሆናል ማለት ነው ይሄ ደግሞ ብዙ ሰው ሊያንጫጫ ይችላል ደግሞ ሁላችንንም አማራ አህዳዊነት ነው ይሄ ደግሞ ይላሉ ነገ የሚንሶታ ሊቃውንት ተነስተውና የሚንሶታ ሊቃውንትና ጆርናል መጽሐፍ ታሳታሚዎች አፍ ይጠብቀኝ ድሮም ፌክ ነው ያልነው ለዚህ ነው ይሄ ሰው ሁሉ አማራ ነው ያለ ነው ብለው ደግሞ ነገ ሶሻል ሚዲያው እንደሚወርድብኝ አቃለው ስለዚህ እዚህ መድረክ የተገኘሁት እኔ ዲፌንድ ማረገው ሰባዊነትን እውነትን በእግዚአብሔር አምሳል መፈጠርን ነው ይሄን ነገር ዲፌንድ ያያረጉ ያሉ ሰዎች የትም ይኖሩ ስማቸው አማራም ይሁን ትግሬም ይሁን ኦሮሞም ይሁን ወላይታም ይሁን የለዛ ሴት ስለምኖር ያን ነገር ደግፈዋለሁ አሁን በዚህ መሰረት እኔ ከኦሮሞነት ውጪ ይሆንና ከዚህ በፊት በህዋት ጊዜ አንድ ጥናት ተደርጎብኝ ነበር እኔ ጥናቱ ምንድነው ይሄ ሰውዬ አማራ ነው ወይስ ኦሮሞ ነው አነጋገሩ የነፍጠኛ ይመስላል ተብሎ ጥናት ተደረገብኝና አባቴ በህይወት ነበር እስካለፈው 4 ወር አባቴ ተጣኑ ከተጣኑ በኋላ ኮንክሉዥኑ አባቱ ኦሮሞ ነው እሱን ስላሳደገው ነው በሱ ስም የተጠራው እንጂ አማራ ነው አሉ ተመልከቱ አባቴ ካሳደገኝ አባቴን ሴት ነው እና እኔ ያው ስለተጠለፈ ስለማቅ ዋቄ ጋር ደውዬ አባባ ከመሬት ነው ያገኘኝ ወይስ ወልደኸኛል ብዬ ስጠይቀው እንዴ ማን ነው ያለህ አለኝ አይ ደህንነቱ አጥንቶ አንተ ዋቄ ያሳደገ እንጂ ያልወለደውኛል አልኩ እንዲሰሙ ነው ስለሚቃዱት እንዲሰሙ ነው እንዴ ልጄን ሊቀሙኝ ነው እንዴ አለ ሽማግሌው ልጄን እና አሁንም እንግዲህ ከኦሮሞነት ከኦሮሞማ ውጪ ሆናለሁ ማለት ነው ዛሬ ምንድነው መሆነው ሰው ነው መሆነው ሰባዊ ነው መሆነው ኢትዮጵያዊ ነው መሆነው በእግዚአብሔር አምሳል የተፈጠርኩ ሰው ነው መሆነው በዚህ የተነሳ ነው የምናገረውና ሰዎች ዛሬ ተሳስተው ለምን እዚህ መጣ አንተ ሃይማኖት ሰው ቢሉኝ ሃይማኖቴ ነው ያመጣኝ ብዬ ለነገራቸው ነው ኦርቶዶክሳዊነቴ ነው ያመጣኝ ለሰው ልጅ ሁሉ የመቆም ግዴታ አለብኝ መጀመሪያ ለጥምቀት ልጅ ከዛ ለሰው ሁሉ መጀመሪያ ለጥምቀት ልጅ ከዛ ለሰው ሁሉ ነው መቆም ሰው የሚያጠፋ ንቅናቄ ኢትዮጵያ ውስጥ በመንግስት ደረጃ ለ50 አመት የተዘጋጀው ለስልጣን በቅቶ ታንክና ባንክ ይዞ የሰውን ዘር ከምድር ሊያጠፋ ከተነሳ ይሄን አለመከላከል በእግዚአብሔር ፊት ያስጠይቃል ስለዚህ ነው ስለ ነፍሴ ነው ይሄ ስለ ቡድን አይደለም ስለ ነፍስ ነው መልካምን ማድረግ ያወቀ ላላደረጋት ኃጢያት ትሆንበታለች ይላል መጽሐፋችን ህዝብ ለማጥፋት የተዘጋጀ ስርዓት መኖሩን በመጽሐፍ የጻፍነው መቼ ነው በሚዲያ ተናገርኩት መቼ ነው ዛሬ 5 አመት አካባቢ ነው for the first time ጄኖሳይድ ኢትዮጵያ ውስጥ አለ ብሎ በሚዲያ የተናገረ ሰው ነኝ ነኝ ስለዚህ ዛሬ መጥቼ ባልናገር ይፈረድብኛል ማለት ነው ጄኖሳይዱ አይን አውጥቶ ስለመጣ የሚሰማ ስለጠፋ ሰው ሁሉ ዴይሊ ነገር ላይ የተንጫጫ ጊዜ ስላጠፋ ተጠፋፋ ሰው ስተት ይመስለዋል የሽግር ጊዜ ይመስለዋል አቅቷቸው ይመስሏቸዋል እኔ ምክንያቱም ዛሬ 36 አመት በፊት ነው ያወቅኩት ከዚህ በፊት ላምጥሽ ነገር ላይ ይሆን የሽግር መንግስቱ ጊዜ መለስ ዜናዊ ፕሬዝዳንት ላይ ሚኒስትር ነው ያ ለሞሉ ሌንጮ ፕሬዝዳንት
ጠየቁት ታስታውሳለህ አብትሽ አዎ ልክ ሌንጮ አልተዘጋጀው ማለት እኔ ያን ጊዜ መራው ኦሮሚያ ነው ጉጂ ለስራ ሄድን ጉጂ የሚባል ቦታ ሄድን ለስራ ላንድ ዩዝ ነው የምናጠናው ብዙ ነን ካምፕ አለን እኔ ይሄን ተንኮል አላቅም አንድ ቀን ሌሊት ከኔ ጋር ከሰዎች የተወሰኑቱ ሌሊት መንገድ የሚሄዱ ሰዎች ነበሩ ቤተክርስቲያን ለማንገስ ሌሊት በጨረቃ 3 ሰዓት ስለሌሊት 8 ሰዓት ነው የሚነሱት ሰው ለመቀስቀስ ከበሮ እየመቱ ሰው ይረብሹ ነበር ካምፓችንን ሲረብሹ ሰዎቹ ወጡ እኔ ደግሞ ተደብቄ ወጥቼ ልሸኝ ነበር ልጆቹን አብሬ መሄድ አልችልም ስራ አለብኝ ስመለስ የኔ ቲም ውጪ ቆሟል አንዱ ምን አለ ወዴት ነው የሚሄዱት እንዲህ አይነት ቦታ አይ ቀናው ቀን ቢሆን ኖሮ ያን ወንዝ ሲያቋርጡ የኛ ሰዎች እዛ ስላሉ እናስደርጋቸው ነበር አለ አንድ ሰው ተቆጣ እንዴት እንዲህ ትላለህ ፕሬዝዳንት ሁሉ ስትባሉ እንዲህ ትላላችሁ አሁን ህፃን ይገደል ትላለህ አለው የዛሬ 37 36 አመት የመጀመሪያው ሽግግር መንግስት ጊዜ ልክ እንዲህ ሲለው አይ ስልጣን አውቅ ነው ስልጣን ይዘን ማጽዳት ስለማንችል ነፍጠኛና ኦርቶዶክስን ከኦሮሚያ ኢንፎርማሊ ካጸዳን በኋላ ስልጣኑን እንረከባለን ለአውቀን ነው የዛሬ 36 አመት ጄኖሳይዱ የቆየ መሆኑን ፕላን የሆነ መሆኑን አውቅ ነበር ስለዚህ የስልጣን ሽግግሩ ጄኖሳይድ is starting ነው ሊጀመር ነው እሪ ጮን መጽሐፍ ጻፈን ሰው ሁሉ ደነዘዘ ማስ ሃይፖኖታይዜሽን ስለነበረ ኢትዮጵያ በሚለው ማለት ነው እኛ መቼስ ኢትዮጵያ ግሉኮሳችን ነች ጦር ሜዳ የሚወስዱን በሷ ስም ስለሆነ ሃይፖኖታይዝድ ሆነ ይሄን እያወቅኩ ባልናገር ይሄ ሁሉና ትግል ሰው ሁሉ እንዲደግፈው አሁን አማራ በደምና በአጥንት አይደለም እንደግፈው ኤኒባዲ ሰባዊነትን እውነትን ዲፌንድ ማድረግ የሚፈልግ ሰው ሁሉ ለምን አማራ ዘር ሊያጠፋ አይደለም አማራ የበላይ ሊሆን አይደለም አማራ መጀመሪያ ራሱን ሊያድን ነው እስካሁን ለምን ዝም ብሎ አለቀ ስለ ሀገር ብሎ ነው ሀገር የሚተርፍ መስሎት ነው የሱ ዝምታ ሀገር የሚያስቀጥል መስሎት ነው የሱ ዝምታ ታሪክ የሚያተርፍ መስሎት ነው ቅርስ የማያውቁ ታሪክ የማያውቁ ህሊና የሚባል ነገር የማያውቁ የሞራል ህግ የዓለም ህግ የማይገዛቸው ይሉኝታ የሌላቸው ፈሪሃ እግዚአብሔር የሌላቸው የተረኩትን ሐሰት እንደ ሃይማኖት አምነው ወደ ተግባር የሚለውጡ አደገኛ አላት ነው ኢትዮጵያ ታው ይቅርታ አማራ የሚባል አጥንትና ደም ለመደገፍ ሳይሆን ተባይነትን ለመደገፍ ነው ሰውነትን ራስን ለማትረፍ ነው ስለዚህ በዚህ ትግል ውስጥ ሰዎች ሁሉ ነገር ማድረግ አለባቸው እሱም ገንዘብ ብቻ አሰፕሩፍ ለማድረግ አዋቂዎች ትርክት ላይ መስራት አለባቸው አዋቂዎች የህግ ሰዎች ህግ ላይ መስራት አለባቸው የዲፕሎማሲ ሰዎች ይሄን እውነት መግለጥ አለባቸው አሬ ገንዘብ ነው ግን ሁሉም አንድ ላይ ነው የሚሄደውና ሀብት ያላቸው ሀብታቸውን በፍጥነት የሀብት ዲፕሎማሲ ይሰራል የሀብት ለትርክትም መቅጠር ይችላል ስለዚህ ለዚህ ሁሉ ሪሶርስ ያለና ይሄን አርግ ለማለት ነው